እስቲ ዛሬ ከእግዚአብሔር ቃል ላይ በቤተክርስቲያን ላይ በአንዳንድ ሰዎች ዘንድ እውነታ መስሎ የተያዙ ጽንፈኝነቶችን እናነሳና ትክክለኛ የእግዚአብሔርን ቃል ከዛ አንጻር እናያለን። አንደኛው የምናየው ስለ ጤንነት ጋር በተገናኘ የተለያዩ ትምህርቶች አሉ ቤተክርስቲያን ላይ የሚሰጡ። አንደኛው ምን አለ፣ አንዳንዶች ጽንፍ ይዘው ሁሉም በሽታ ከአጋንንት ነው የሚመጣው፣ አጋንንት አታቀርቡት ነው ወይንም በኃጢአት ምክንያት ነው፣ ኃጢአት ስለሰራ ነው እንደዚህ ሆኖ ብለው የሚያላክኩ አሉ። ሁሉም በሽታ አንዳንዶች ደግሞ ሙሉ በሙሉ ከአጋንንት የሚመጣ በሽታ የለም፣ ከኃጢአትም ጋር ከምንም ጋር ከመንፈሳዊ ዓለም ጋር የሚገናኝ የለም ብለው የሚያስቡ ደግሞ አሉ። ግን ከእግዚአብሔር ቃል ላይ ስናይ እንደ መንፈሳዊ ሰዎች እንደዛ ያስተምራል። መጽሐፍ ቅዱስ ላይ አንድ ስናየው ያው ሰው ኤደን ገነት ውስጥ ሰውን እግዚአብሔር ፈጥሮ ያስቀመጠው ሰዓት እግዚአብሔር በሽታ ሰው ላይ የማድረግ ሐሳቡም እቅዱም አልነበረም። ነገር ግን አዳምና ሔዋን ልክ ኃጢአት ከሰሩ በኋላ በዚያ ኃጢአት ምክንያት ሞት ወደ ሰዎች ህይወት ገብቷል። ሞት ማለት የግድ ፊዚካሊ መሞቱ ብቻ ሳይሆን ይህ የምንላቸው በሽታዎች፣ ሐዘኖች፣ ጭንቀቶች፣ ፍርሃቶች ኢቭን በቃ ድሮ እኮ እንስሳቶች ሳይቀሩ ኤደን ገነት ላይ አንድ ላይ ነበር ከሰው ጋር ተስማምቶ በሰላም የሚኖሩት። ከዛ በኋላ ግን በኃጢአት ምክንያት መሬት ራሱ ተስማምታ ታፈራለች፣ ታበቅላለች። ከዛ ሰዓት በኋላ ግን መሬት ራሱ በቃ አሜኬላ ማብቀል፣ የተለያዩ ነገሮች አረም ማብቀል፣ በቃ እንደዛ አይነት ሆነ። እንስሳዎች ራሱ ሰው ላይ ጥላቻ፣ እርስ በራስ ጥላቻ፣ ይሄ የኃጢአት ዘር ነው መነሻውና ከዛ በኋላ ግን እንዳማኞች አሁን ስናየው በዚህ ስጋ ውስጥ እስካለን ድረስ በቃ አንዴ የአዳም ዘር በመሆናችን ምክንያት ይሄ ስጋ በራሱ ምንም ባንሰራም ከኃጢአት ጋር ምንም ሳይገናኝ ሰው በመሆናችን ብቻ እዚህ ምድር ላይ በዚህ ስጋ ውስጥ በመሆናችን ምክንያት በተለያዩ በሽታ ሊይዝ ይችላል፣ ከምንም ከኃጢአት ጋር ከአጋንንትም ጋር ሳይገናኝ። ሌላው ለምሳሌ ኒውትሪሽን ከአመጋገብ ጋር ከስፖርት ጋር ከጤንነት ካለመጠበቃችን በናቹራሊ ሰው በመሆናችን ሁሉም ሰው የሚይዘው ይኖራል። ሌላ ደግሞ መጽሐፍ ቅዱስ ላይ ደግሞ ስናይ ከአጋንንት የሚመጡ ደግሞ በሽታዎች አሉ። ለምሳሌ ኢየሱስ አዲስ ኪዳን ላይ ማለት ኢየሱስ ምድር ላይ በተንቀሳቀሰ ጊዜ በአጋንንት ምክንያት ለምሳሌ ዲዳና ደንቆሮ የነበረ ሰው አጋንንቱን ነፃ ሲያወጣው ሲፈወስ እናያለን። ለስንት ዓመት ሙሉ ጎባጣ የነበረችን ሴት እግዚአብሔር ከዛ መንፈስ ነፃ ካወጣት በኋላ ስትፈወስ እናያለን። እንዲህ አዙሪት መንፈስ ኖሮበት በየሰፈሩ የሚጥለው በእሳት ላይ የሚጥለውን ሲል ሲያደርግ ብዙ መጽሐፍ ቅዱሶች ላይ እናያለን። እና ሌላ ራሱ ከኃጢአትን እርስ በራስ ተናዘዙ ተፈወሱም ዘንድ አንዱ ለአንዱ ይጸልይ ይላል ያዕቆብ ላይ። እና ምን ማለት ነው? ከተለያዩ በህይወታችን ላይ ያሉ መንፈሳዊ ስህተቶች ኃጢአትም ጋር ሊገናኝ ይችላል አንዳንድ በሽታዎች እና ባላንስ እንድንሆን ዲዘርን እናደርግ እና ነገሮችን እንደ ሰው ራሳችን ጌታ በረዳ መጠን እንጠብቅ። ከዛ በኋላ በመንፈሳዊም ደግሞ በእግዚአብሔር ቃል ላይ ጸንተን እንቁም። በሰላም በቅድስና የምንኖር ነገሮችን ባላንስ አድርገን ካየን ነው ነገሮቻችን ላይ ሁሉ ጊዜ መፍትሄ አግኝተን እግዚአብሔር በፈለገው ህይወት ጤንነታችንን ጠብቀን መኖር እንችላለን። ተባረኩ። ሌላም ብዙ እንደዚህ ኤክስትሪሚዝም ቤተክርስቲያን ላይ ያሉ እያነሳን በደንብ ከእግዚአብሔር ቃል እናወራለን። ይህንንም አካውንት ሞር ለሰዎች እንዲደርስ ሼር አድርጉት፣ ላይክ አድርጉት፣ ፋቮራይት ላይ ሴቭ አድርጉት። ተባረኩ።